ውድድር በበዛበት አሁን ባለንበት በዚህ ዘመናዊ የስራ ዓለም ውስጥ ስራ ለማግኘትም ሆነ ለማጣት እጅግ አስፈላጊ ከሆኑ ሰነዶች መካከል አንደኛውና ዋነኛው ሲቪያችን ነው። በተለያዩ ጊዜያት የሚወጡ ጥናቶች እንደሚያመለክቱት አብዛኞቹ ቀጣሪዎች ከ70% በላይ የሚሆኑ ሲቪዎችን ገና ከጅምሩ በመጀመሪያ እይታ ብቻ ሪጀክት ያደርጓቸዋል። ለዚህ ደግሞ እንደ ዋነኛ ምክንያት የሚጠቀሱት አሁን በዚህ ቪዲዮ የምነግራችሁ 6 የተለመዱ በሲቪ ውስጥ መካተት የሌለባቸው ነገር ግን በልማድ የምናካትታቸውና የሲቪያችን አካል የምናደርጋቸው ይዘቶች ናቸው። እንዴት ሰነበታችሁ የአዲስ ላይም ሚዲያ ቤተሰቦች? እንግዲህ እንደተለመደው በዚህ ቻናል ከስራ ጋር የተያያዙ ስኪሎችን የሚመለከቱ ጉዳዮች ይቀርባሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ማሳያችሁ ደግሞ በሲቪያችን ውስጥ በፍጹም ልናካትታቸው የማይገቡ ሲቪያችንን የሚገሉብን 6 ከባድ ስህተቶችን ነው ማሳያችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ እስከ መጨረሻው ተከታተሉ። እንግዲህ የመጀመሪያው አብዛኛው ሰው ሲቪ ላይ የሚሰራው ከባዱ ስህተት ዝርዝር የግል መረጃዎችን ማካተት ነው። ይህን ስንል እንግዲህ የግል መረጃዎችን ሲቪ ላይ በመጠኑ ማካተት ያስፈልጋል። ነገር ግን የሚፈለጉ ዋና ዋና ወሳኝ መረጃዎችን ለምሳሌ አድሬሳችን፣ የስልክ ቁጥር እና ኢሜይል ካስገባም በቂ ነው። ከዚህ ያለፈ ግን ለምሳሌ እድሜያችን፣ የትውልድ ቦታ፣ የጋብቻ ሁኔታችን ለምሳሌ ብዙ ጊዜ ይሄ አይቀርም። በተለይ ጀማሪ የሆኑ የሲቪ አዘጋጆች ማርሻል ስታተስ ተብሎ የሚቀመጠው እድሜያችን፣ የትውልድ ቦታችን፣ አንዳንዴ ደግሞ በጣም ከዚህ አለፍ ሲልም ዘርን ሁሉ ሳይቀር ሃይማኖትን፣ በጣም ዝርዝር የመታወቂያ ምናምን አይነት ነገሮችን ሁሉ የሚያካትቱ ሲቪዎች አሉ ማለት ነው። እነዚህ ሙሉ የመኖሪያ አድራሻ ለምሳሌ በጣም ዝርዝር የሆኑ ቀበሌ፣ የቤት ቁጥር ሁሉ አይቀራቸውም አንዳንድ ሲቪዎች እና እነዚህን በጣም ዝርዝር የሆኑ ነገሮችን በሲቪያችን ላይ ማካተት አስፈላጊ አይደለም ማለት ነው። አንደኛ ቀጣሪውን በእነዚህ መረጃዎች ላይ ጉዳይ የለውም። ምክንያቱም እነዚህ መረጃዎች የእናንተን ስኪል ከእናንተ ሊያገኝ የሚገባውን ዴሊቨሬቢሊቲ የሚያመለክቱ ነገሮች አይደሉም ማለት ነው። ሁለተኛ ደግሞ ራሳችሁንም በተለያየ መንገድ ማሰጣት ማስጠቃት ወሳኝ የሆኑ የግል መረጃዎቻችሁን ባልተገባ መንገድ ለፐብሊኩ ማጋራት ስለሚሆን እነዚህ ነገሮች ሲቪ ላይ እንዲካትቱ አይመከርም ማለት ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው ከኢሜይል ጋር የተያያዘ ነው። እንግዲህ አሁን ባለንበት ዘመን እያንዳንዱ የዲጂታል እንቅስቃሴያችን ኢሜይል ይጠይቃል። ስለዚህ ኢሜይላችን የሁሉም አይነት እንቅስቃሴዎቻችን ቁልፍ ነው ማለት ነው። የመጀመሪያ ጌትዌያችን ነው፣ መግቢያችን ነው ማለት ነው። ስለዚህ ኢሜይላችን በተለይ ሲቪ ላይ የምናሰፍረው ኢሜይል ግን ፕሮፌሽናል እንዲሆን ይጠበቃል። አንዳንዴ በጣም የሆነ ስላቅ ቃላትን፣ ያልተገቡ ጸያፍና ፕሮፌሽናል ያልሆኑ ቃላትን የያዙ ኢሜይሎች ይኖራሉ። ለምሳሌ እንደዚህ ማኛው የእናቱ ልጅ እንትና የእንትና ፍቅረኛ ምናምን እንደዚህ። ሌላ ደግሞ ለምሳሌ ማይ ላቭ በቃ እንደዚህ አይነት የመሳሰሉ በጣም ፕሮፌሽናል ያልሆኑ፣ አንዳንዶቹ ደግሞ ዝም ብለው ቁጥርና ምልክቶችን ብቻ ቅንብር እንደዚህ የተፈጠሩ ኢሜይሎች ምናምን ሊሆኑ ይችላሉ። ዞሮ ግን ሲቪያችን ላይ የምናካትተው ኢሜይል ፕሮፌሽናል መሆን መቻል አለበት። በጣም ግልጽ፣ ለሌሎች ሰዎችም በተለይ ለቀጣሪዎች በቀላሉ ሊረዱት የሚችሉ ትርጉም የሚሰጥ፣ ብዙ ጊዜ ስማችንን በማቀናጀት ብቻ የተፈጠረ ቢሆን ይመከራል ማለት ነው። ስለዚህ ሁለተኛው ከኢሜይል ጋር የተያያዘ ነው። ፕሮፌሽናል ያልሆነ ኢሜይል ማካተት በጣም ይሄ በቀጣሪ ዘንድ ሁለንተናዊ ግንዛቤያችን ምን ደረጃ ላይ እንዳለ የሚያሳይና በጣም ዝቅተኛ ግምት የሚያሰጥ ነው። ስለዚህ ፕሮፌሽናል ያልሆነ ኢሜይል ከመጠቀም መቆጠብ አለብን ማለት ነው። ሶስተኛው ብዙ ሰው ሲቪ ላይ የሚሰራው ስህተት ደግሞ ፎቶ ነው። እንግዲህ ፎቶአችን በሚመለከት ሲቪያችን ላይ በጣም በልዩ ሁኔታ አንዳንድ ቀጣሪዎች በግልጽ ካልጠየቁ በቀር ፎቶአችን እንድናካትት አይመከርም። ይህም የራሱ ምክንያት አለው። በተለይ በአንዳንድ ሁኔታዎች ላይ እንግዲህ ቀጣሪዎችን ገለልተኝነትም ጥያቄ ውስጥ ሊከት ይችላል። ስለዚህ ሰዎች ናቸው ቀጣሪዎች እና ፎቶ አይተው ለምሳሌ በጣም ሴት ከሆነች ቆንጆ ከሆነች ምናምን ያው ቢያዝ ሊደረጉ ይችላሉ። ዋነኛውና ትልቁ ቁም ነገር ግን ሰዎች ወይም ቀጣሪ ድርጅቶች ከኛ ፎቶ፣ ከኛ መልክ፣ ከኛ ውበት ጋር ጉዳይ የላቸውም። ስለዚህ አንድ ድርጅት አንድን ተቀጣሪ ለመቅጠር የፈለገበት ቁም ነገር ስኪሉን፣ ሙያውን፣ አቅሙን፣ ጊዜውን፣ ጉልበቱን ተጠቅሞ የፈለገውን ዓላማ የፈለገውን የስራ ሂደት ለማሳለጥ እንጂ ከኛ ከመልካችን ከውበታችን ጋር ጉዳይ የለውም። ስለዚህም በጣም አንዳንድ ቀጣሪዎች አሉ በግልጽ ሲቪያቸው ላይ ወይንም ደግሞ የማመልከቻ ሂደቱ ላይ በግልጽ ፎቶአችሁን በማንዳተሪ መልኩ ኤስትሪክ አስገዳጅ በሆነ መልኩ እንደ ሪኳየርመንት የሚያስቀምጡ ቀጣሪ ድርጅቶች አሉ። እነዚህ ድርጅቶች በሚኖሩበት ጊዜ የግዴታ የማመልከቻ ሂደቱ አካልም ስለሚሆን ፎቶአችን ማካተት ይኖርብናል። ከዚህ ውጭ ባለ ሁኔታ ግን መደበኛ ለሆነ እጃችን ላይ ለሚቀመጥ ሲቪ ግን ፎቶ እንድናካትት አይጠበቅም ማለት ነው። ስለዚህ ገለልተኝነት በጣም የሚፈትን ነው። ፎቶ መካተት አለመካተቱ ደግሞ የእኛን
መመረጥ አለመመረጥም የሚወስን ጉዳይ አይደለም ማለት ነው። አራተኛው የተንዛዛ የግል ፍላጎት ዝርዝር ነው። ይሄ በተለምዶ ሆቢስ የምንለው ነው። እንደዚህ እወዳለሁ፣ እንትን ምናምን፣ ምግብ ደስ ይለኛል፣ ሾፒንግ እወዳለሁ፣ ወክ ማድረግ እወዳለሁ፣ ማንበብ እወዳለሁ፣ ፊልም ማየት እወዳለሁ ምናምን የሚሉ ብዙ ጊዜ በተለይ አሁንም ጀማሪ ሲቪ ሜከሮች የሚሳሳቷቸው በጣም ብዙ አይነት ይሄ የግል ፍላጎቶችን የሚመለከቱ ብዙ ነጥቦችን ማካተት ይህም ተገቢም አይደለም የሚመከርም አይደለም ማለት ነው። ምክንያቱም እነዚህ ነገሮች ዝርዝር የሆኑ የእኛን የግል ፍላጎቶችን እዚህ ጋር መዘርዘሩ ምንም ከተፈለገው ስኪል ጋር የሚገናኝ ነገር አይደለም ማለት ነው። ቁም ነገሩ እዚህ ጋር የስራ ቅጥር ነው። ፕሮፌሽናል የሆኑ ስኪሎቻችን አሳይተን ያሉንን ልምዶች ያለንን የትምህርት ዝግጅት አሳይተን ለተፈለገው የስራ መደብ ራሳችን ብቁ መሆናችንን የምናሳይበት ትልቅ ወሳኝ ሰነድ ነው ማለት ነው ሲቪያችን። ስለዚህ በዚህ ሂደት ላይ ይሄንን እወዳለሁ፣ ይሄንን እጠላለሁ የሚል በጣም ዲቴል የሆኑ ነገሮችን ማካተት፣ በጣም ደግሞ ግለ ታሪካዊ የሆኑ ነገሮችን እንደዚህ ማድረግ ይመቸኛል፣ እንደዚህ እወዳለሁ፣ ከሰዎች ጋር መጫወት፣ ፈታ ማለት እንዲህ እወዳለሁ የሚሉ በጣም የተንዛዙና ከመጠን ያለፈ የግል ፍላጎትን የምንገልጽባቸው ፓርቶች እንደዚሁ በሲቪያችን ላይ ማካተት አይጠበቅብንም። ይሄም ሌላ ሲቪያችን ዋጋ እንዳያጣ የሚያደርገው ትልቁ ስህተት ነው ማለት ነው። ስለዚህ ሆቢ አይጻፍ አይደለም፣ ነገር ግን ሲጻፍ በጣም መሰረታዊ የሆኑና ከምናመለከትበት የስራ ክፍል ጋር የተገናኙ ጉዳዮችን ብቻ ቢቻል ማክሲመም ከ4 ባይበልጡ 3 ወይ 4 ቢሆኑ ብዙ ጊዜ ይመከራል ማለት ነው። አምስተኛው በሲቪያችን ላይ በፍጹም ማካተት የሌለብን ትልቅ ጉዳይ ሐሰተኛ መረጃዎችን ነው። ይህ ሲባል እንግዲህ በጣም በተለያየ በተለይ ደግሞ አንዳንድ ጊዜ ሐሰት የተዘጋጁ የስራ ልምዶችን በዚህ አይነት ይህንን ክህሎት አለኝ የሌለንን ልምድ የሌለንን ብቃት የሌለንን ስኪል ሁሉ ምንም የሌለንን የማንችለውን ነገር ሁሉ እንደምንችል አስመስለን ይሄ ነገር ስኪል አለን፣ ይሄ በአንዳንድ ሁኔታዎች ደግሞ ምሳሌ ስልጣንም አለን፣ እንዲህ የሚባል ድርጅትን በኃላፊነት መርቻለሁ፣ የዚህ የሚባል ድርጅት ኃላፊ ነኝ፣ እንደዚህ ያሉ የሌሉንን ነገሮች ያልተማርነውን ትምህርት ተምሬያለሁ፣ የሌለንን ስኪል አለን ምናምን በሚሉ በጣም የሌለ የተጋነነ ውሸት የሞላበት መረጃ ሲቪያችን ላይ ማካተት በጣም ይሄም ራሳችን የሚያስበላ ነገር ነው። ቀጣሪ ሞኝ አይደለም። እያንዳንዱን የግል ጉዳዮቻችንን እያንዳንዱን ሲቪ ላይ የተካተቱ መሰረታዊ ነጥቦችን ክሮስ ቼክ ያደርጋልና ይሄን ክሮስ ቼክ እንኳን ባያደርግ ቀጣይ በስራ ሂደት ላይ ቬሪፋይ የሚደረግ ነገር ነው እና ይሄ በጣም ራሳችን ጠልፎ የሚጥል አደገኛ ሁኔታ ነው ማለት ነው። ስለዚህ በተቻለ መጠን የምናካትታቸው መረጃዎች እያንዳንዱ ከኛ ህይወት ጋር በትክክልም የሚዛመዱና እውነተኛ መሆናቸውን ማረጋገጥ መቻል አለብን ማለት ነው። ስለዚህ ሐሰተኛ መረጃዎችን ሲቪ ላይ የትምህርት የሚሆኑ የስራ ልምድ ሌላም አይነት ሐሰተኛ መረጃዎችን በፍጹም ሲቪያችን ላይ ማካተት የለብንም ማለት ነው። ስድስተኛው ሲቪ ላይ የምንሰራው ስህተት ሪፈረንስን የሚመለከት ነው። እንግዲህ ሪፈረንስ በጣም በተለያየ መልኩ እንደምናውቀው ስለኛ የስራ ብቃት፣ ስለኛ ትጋት፣ ስለኛ ብቁነት የሚመሰክሩልን የተለያዩ በህይወት አጋጣሚ የምናውቃቸው በአንድም በሌላም አጋጣሚ አብረውን የሰሩ ሊሆኑ ይችላሉ፣ አብረውን የተማሩ ብቻ በሆነ አይነት የህይወት አጋጣሚ የእኛን ባህሪ፣ የእኛን የስራ ተነሳሽነት፣ የእኛን ሞራል፣ የእኛን አቅም ቀጣሪው በስነስርዓት የሚያስረዱ የሚመሰክሩልን በዋነኝነት ምስክሮች እንደማለት ነው እና ስለዚህ እነዚህን ሰዎች መቼ ነው ሲቪያችን ላይ ማካተት ያለብን የሚለውም በጣም በስርዓት መጠንቀቅና በስርዓት ማወቅ ይጠይቃል ማለት ነው። ብዙ ጊዜ እንግዲህ ጀማሪ የሲቪ አዘጋጆች ፍሬሽ የሆኑ ስራ ፈላጊዎች የሚሰሩት ሌላኛው ስህተት ይሄ ነው ማለት ሲቪያቸው ላይ እያንዳንዱን ሪፈረንሳቸውን በተለይ ደግሞ አስተማሪዎቻቸው ሊሆኑ ይችላሉ ወይ ደግሞ የስራ ባልደረቦቻቸው ወይ የስራ ኃላፊዎች ሊሆኑ ይችላሉ እና እነዚህን ሰዎች ከስም እስከ ስልክ ቁጥራቸው እስከ ኢሜይል ከሚሰሩበት መስሪያ ቤትና የስራ ኃላፊነታቸው ድረስ በዝርዝር መደበኛ ሲቪያቸው ላይ ያካትታሉ። ነገር ግን ይሄ ሮንግ ነው ማለት በጣም ልክ አይደለም። አንደኛ የእነዚህን ግለሰቦች ሙሉ ፐርሰናል ፕሮፋይል ነው በየቦታው በየድርጅቱ የምንበትነው። ይሄም ከሞራልም ከህግም አንጻር ልክ አይደለም። አንደኛ ነገር እሱ ነው። ሁለተኛ ደግሞ በጣም በልዩ ሁኔታ አሁንም ሪፈረንስ ስንጠየቅ ብቻ ነው ይህንን ማካተት የሚኖርብን ማለት ነው። ሲቪያችንም ባልተገባ በተንዛዛ መረጃ እንዲሞላ የሚያደርገው አንደኛው ነገር ይሄ ነው ማለት። ስለዚህ በጣም ልክ ያልሆነ ነገር ነው ይሄ። በትክክልም የምንጠየቅ ከሆነ አንዳንድ ድርጅቶች ኦፍኮርስ በማመልከቻ ሂደት ውስጥ ሪፈረንስን አሁንም እንደ አስገዳጅ ሁኔታ አድርገው ይጠይቃሉ። እንደዚህ በሚሆንበት ጊዜ እነዚህን ነገሮች አካተን ሲቪያችን ላይ ማስገባት ይኖርብናል። ነገር ግን ለመደበኛ ሲቪ ላይ ግን ሁሌም እነዚህን ሰዎች ሙሉ ፐርሰናል ዳታቸውን ማካተት ልክ አይደለም ማለት ነው። ከዚህ አለፍ ሲል በነገራችን ላይ በወንጀልም ሊያስጠይቅ የሚችል ከባድ የሆነ የህግ ጥሰት መሆኑን መረዳት ያስፈልጋል ማለት ነው። ከዚህ ይልቅ በጣም የተለመደው ለምሳሌ ሲቪያችን ላይ አንድ ሀረግ ብቻ አስፈላጊ ከሆነ ሪፈረንሶችን በማንኛውም ሰዓት ለማቅረብ ዝግጁ ነኝ የሚል ሀረግ ብቻ ማካተት በቂ ነው ማለት ነው። ወይም ደግሞ በእንግሊዝኛ ለምሳሌ ሪፈረንስስ አቫይለብል አፖን ሪኩዌስት
የሚል አገላለጽ ብንጠቀም በጣም የተሻለ ነው ማለት ነው። ስለዚህ በፍጹም ካልተጠየቅን በቀር የሪፈረንሶቻችንን ሙሉ መረጃ ማጋራት መደበኛ ሲቪያችን ላይ ማካተት የለብንም ማለት ነው። በአጠቃላይ እንግዲህ ፕሮፌሽናል በሆነ ሲቪያችን ላይ የምናካትታቸው እያንዳንዱ ነጥቦች ወይም መረጃዎች ከስራው ጋር ተያያዥነት ያላቸው መሆን መቻል አለባቸው። እውነተኛና ዝርዝር መሆን መቻል አለባቸው። እነዚህ ማለት ጥቅል ነገሮች ብቻ ሳይሆን በጣም ዝርዝርና እውነተኛ ቀጥተኛ ከምናመለክተው የስራ ጋር ተያያዥነት ያላቸው መሆን መቻል አለባቸው። በጥቅሉ እነዚህን 6 ነገሮች ከሲቪያችን በማስወገድ ሲቪያችን አውቶማቲካሊ ሪጀክት እንዳይደረግ ማድረግ እንችላለን ማለት ነው። የዛሬውን ቪዲዮ እዚህ ጨርሻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር እንዳይረሳ። በሌላ ቪዲዮ እመለሳለሁ። ደህና ቆዩ።